ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እንደሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን ቼልሲዎች የዝውውር ጥያቄያቸው ለሁለተኛ ጊዜ ውድቅ እንደተደረገ ቀደም ባለው መረጃችን ነግረናቸዋል። ለማስታወስ ያክል ምናልባት የማይክ ሚኛንን ወደ 10 ሚሊዮን ዩሮ አቀረቡ፣ ውድቅ ተደረገ። 15 ሚሊዮን ዩሮ አቀረቡ፣ 5 ሚሊዮን ዩሮ ጨምረው ውድቅ ተደረገ። ምክንያቱም ኤሲ ሚላኖች 20 ሚሊዮን ዩሮ ስለሚፈልጉ ማለት ነው። ስለዚህ የቼልሲ አዲስ ተፈላጊ ግብ ጠባቂ ግን አንድ ለየት ያለ መረጃ እንንገራችሁ። 2021 በፈረንጆች አቆጣጠር ከሊል ጋር የፍራንስ ሊግ ዋንጫን አሳክቷል። በፍራንስ ሊጋ በርካታ ጨዋታዎች ክሊንሺት ያስጠበቀው ግብ ጠባቂ እሱ ነበረ። ከ10 ዓመት በኋላ ነው ማይክ ሚኛን ጋር ሊሎች የፍራንስ ሊጋ ዋንጫን ያሳኩት። በርካታ ክሊንሺትም ነበረው በወቅቱ። ከዛ በኋላ በቀጣዩ ዓመት 2021-22 የውድድር ዓመት የተጫወተው በሴሪ ለኤስ ሚላን ነበረ። በዛን ወቅት ደግሞ በሴሪ ኤ በርካታ ክሊንሺት የነበረው ግብ ጠባቂ ነው። እናም ከ11 ዓመት በኋላ በድጋሜ የሴሪ ኤ ባለክብር እንዲሆን ረድቶታል ኤስ ሚላንን። ቼልሲ ትክክለኛ ሰው ያለሙ ይመስላል። ለማንኛውም በቼልሲ በኩል ሶስተኛ የድርድር ጥያቄ ወይም የዝውውር ሂሳብ ይቀርባል ተብሎ ይታሰባል። መረጃው እጃችን ላይ እንደደረሰም ለቼልሲ ደጋፊዎች እንደዚሁም እናጋራችሁ ይሆናል። በቼልሲ ቤት የውሰት ውሉን ያጠናቀቀውን በስትራስቡርግ ሲጫወት የነበረውን ፒትሮቪችን በተመለከተ እንደ ፋብሪዞ ሮማኖ ዘገባ ከሆነም በቀጣይ ቀናት ምናልባት ለሽያጭ ሊቀርብ የሚችልበት እድል አለ። ነገር ግን ቼልሲዎች በተጫዋቹ ብቃት እጅግ በጣም ደስተኛ ናቸው። የፒትሮቪች የዝውውር ነገር የሚወሰነው ቀጣይ ቼልሲዎች በሚያስፈርሙት ግብ ጠባቂ ላይ ተመረኮዘም ሊሆን ይችላል እየተባለው ነው። በእርግጥ የሮቤርት ሳንቼዝም ቆይታ እርግጥ አይደለም። በቼልሲ ቤት ቋሚ ግብ ጠባቂያቸው ነበር ባለፈው ዓመት። ፒትሮቪች ግን በፍራንስ ሊጋ ስትራስቡርግ የኮንፈረንስ ሊግ ተሳታፊ ሲሆን የሱና ሌላኛው በውሰት ያጫወቱት የአንድሬ ሳንቶስ ብቃት በትልቁ ሊጠቀስ ይችላል። ትኩረታችን ግብ ጠባቂ ላይ ነውና ከፒትሮቪች ጋር በተያያዘ ፋብሪዚዮ ሮማኖ በቼልሲ ቤት በቀጣይ ቀናት ውሳኔ ይሰጥበታል ብሏል። የዚህን ግብ ጠባቂ የወደፊት ቆይታን ጉዳይ በተመለከተ ግን ቼልሲዎች በግብ ጠባቂው ማሬስካም ባሳለፈው የውድድር ዓመት ላይ በጣም ደስተኛ ናቸው ተብለዋል። ከቼልሲ ተጫዋቾች ደግሞ ፔድሮ ኔቶ፣ ሬናቶ ቬጋ፣ ዦዋ ፍሌክስ የዋንጫ ባለቤት መሆናቸውን አረጋግጠዋል። በነገራችን ላይ ውድ ቤተሰቦቻችን ከቼልሲ ውስጥ ተጫዋች የሆነው አሁን ላይ ፔድሮ ኔቶ ብቻ እንደሆነ ይታወቃል። ሬናቶ ቬጋ እንደዚሁም ዦዋ ፍሌክስ በክለቡ እንደማይጫወቱ ይታወቃል፣ በውሰት ነው ያሉት። ለማንኛውም ሬናቶ ቬጋ እና ፔድሮ ኔቶም እንግዲህ ሁለተኛ ዋንጫቸውን ነው ማሳካት የቻሉት። የቼልሲ ተጫዋች ሆነው ሁለተኛ ዋንጫቸውን ማሳካት ሁለተኛ ዋንጫቸውን ነው በአጠቃላይ እነኚህ የሚያሳኩት የኮንፈረንስ ሊግ ሜዳሊያም ስለተበረከተላቸው ማለት ነው። ከቼልሲ ተጫዋቾች ምሽቱን ፔድሮ ኔቶ በቋሚነት ተሰልፎ ለፖርቱጋል ብሔራዊ ቡድን ግልጋሎትም ከሰጠ ተጫዋች ነበረ። የቼልሲ ደጋፊዎች ፔድሮ ኔቶን የምሽት እንቅስቃሴስ እንዴት አገኛችሁ? ልታጋሩን ትችላላችሁ። ሪሽ ጄምስ በእርግጠኝነት አሁን በትክክለኛው መንገድ ላይ ገኛለሁ ብሏል። ተደጋጋሚ ጉዳቶች የእግር ኳስ ህይወቱን እንዳበላሹበት ይታወቃል። ነገር ግን አሁን በደንብ አገግኛለሁ ብሏል ከጉዳቴ። ስለዚህ በሚቀጥለው የውድድር ዘመን ጠንክሬ እመለሳለሁ፣ በእርግጠኝነት ቡድንን የዋንጫ ባለቤት ለማድረግ በሚደረገው ጥረት ላይ የበኩሌን እወጣለሁ ብሏል። ሪሽ ጄምስ በአምበልነቱ እንደሚቀጥል ይታወቃል። በዚህ ውድድር ዓመት ከቼልሲ ጋር የዩኤፋ ኮንፈረንስ ሊግ ዋንጫ እንዳሸነፈ ይታወቃል። በቀጣይ ደግሞ በዓለም ክለቦች ዋንጫ ክለቡንም በአምበልነት እንደሚመራ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ በዝውውር መስኮቱ ላይ በንቃት እየተሳተፉ ከሚገኙ የፕሪሚየር ሊግ ብቻ ሳይሆን የአውሮፓ ክለቦች ውስጥም ይጠቀሳል። ታዲያ ከሰሞኑ ሰማዮቹ ለኤስ ሚላኑ ግብ ጠባቂ ማይክ ሚያን የ10 ሚሊዮን ዩሮ የዝውውር ጥያቄ አቅርበው ውድቅ ተደረገባቸው። ከዛ ዛሬ ላይ ከሰዓታት በፊት ውድ ቤተሰቦቻችን 15 ሚሊዮን ዩሮ የዝውውር ጥያቄ አቅርበው የኤስ ሚላንን ምላሽ ሲጠባበቁ ነበረ። በነገራችን ላይ ኤስ ሚላኖች ለቼልሲ የዝውውር ጥያቄ መልስ ለመስጠት የፈጀባቸው ከ3 ሰዓት ያነሰ ጊዜ ነው። የሴሪያው ክለብ ኤስ ሚላን የለንደኑ ክለብ ቼልሲ ለግብ ጠባቂው ማይክ ሚኛን ያቀረበው የዝውውር ጥያቄን ውድቅ አድርገውታል። ሰማዮቹ ለግብ ጠባቂው 15 ሚሊዮን ዩሮ የዝውውር ሂሳብ አቅርበው እንደነበር አይዘነጋም። ኤስ ሚላን የመጨረሻ ያሉትን የዝውውር ሂሳብ ለማይክ ሚኛን
20 ሚሊዮን ዩሮ እንደሚፈልጉ አረጋግጠዋል። ስለሆነም በቼልሲ በኩል የቀረበው ጥያቄ ከ3 ሰዓት ባነሰ ጊዜ ውስጥ ውድቅ ተደርጎባቸዋል ማለት ነው። ቼልሲዎች የተጠየቁትን 20 ሚሊዮን ዩሮ ይከፍላሉ፣ የቀረው 5 ሚሊዮን ዩሮ ነው። ስለዚህ ይከፍላሉ የሚለው ይጠበቃል። በቼልሲ በኩል ግብ ጠባቂውን ለማስፈረም ስራዎች መጀመራቸውን አስቀድመው አሰልጣኝ ማሬስካ አረጋግጠው ነበር። አሁንም ቀጥሏል። ሁለተኛው ዙር ጥያቄ ውድቅ ተደርጎባቸዋል። በማለዳው መረጃችን ላይ ያው ቼልሲ ለጄሚ ጌንትስ የዝውውር ጥያቄ አቅርቦ ውድቅ እንደተደረገበት ነግረናችሁ ነበረ። አሁን እየወጡ ባሉ መረጃዎች መሰረት የመጀመሪያ ጥያቄ ውድቅ ከተደረገ በኋላ ከዶርትመንድ ጋር አሁንም ድርድሩ ቀጥሏል። የክንፍ አጥቂውን የ7 ዓመት ኮንትራክት ለማስፈረም በቃል ደረጃ ከስምምነት የደረሱት ቼልሲዎች የዝውውር ሂሳቡን አሻሽለው ሁለተኛ ጥያቄ ለቦሩሲያ ዶርትመንድ እንደሚያቀርቡ ተረጋግጧል። ሁለተኛው የዝውውር ጥያቄ ስንት ይሆናል? ድርድሩ ሲሳካሉ የሚለው ደግሞ በቀጣይ ቼልሲ ለቦሩሲያ ዶርትመንድ ያቀረበውን ሂሳብ ተመልክተን ለእናንተ ውድ አድማጮቻችን መረጃውን ተከታትለን እናቀርባለን። ነገር ግን በርከት ያሉ የዜና ምንጮች በተለይም ፍላሪያን ፒልተንበርግን ጨምሮ ዶርትመንድ ለጄሚ ጌንትስ ዝውውር እስከ 60 ሚሊዮን ዩሮ ሊደርስ ይችላል ጥያቄያቸው እያሉ ነው። ቼልሲ እንደሚታወቀው የመጀመሪያ የዝውውር ጥያቄ 35 ሚሊዮን ዩሮ አቅርቦ ውድቅ ከተደረገ በኋላ እስከ 42 ሚሊዮን ዩሮ ሊለቁት ይችላሉ እየተባለ ነበር። አሁን ግን ፍላሪያን ፒልተንበርግ ከወደ ጀርመን እስከ 60 ሚሊዮን ዩሮ ሊጠይቁ ይችላሉ እየተባለ ነው። ለማንኛውም የቼልሲን እንቅስቃሴ ከስር ተከታትለን ለውድ አድማጮቻችን የምናጋራችሁ ይሆናል። የቀድሞ ናይጄሪያ የቼልሲ ተጫዋች ጆን ኦቢ ሚካኤል ክርስቲያኖ ሮናልዶ ቼልሲን እንዲቀላቀለ መክሯል። የቼልሲ የፊት መስመር አጥቂ ያስፈልገዋል፣ ክርስቲያኖ ሮናልዶ ቢፈርም ጥሩ መፍትሄ ይሆናል ያለው ጆን ኦቢ ሚካኤል ነው። አክሎም ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር መመልከት ምርጥ ይሆናል በማለት አስተያየቱን የሰጠው የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል በዚህ ወር በአልናስር ያለው ኮንትራት የሚጠናቀቀው ክርስቲያኖ ሮናልዶ እስካሁን በክለቡ ውሉን አለማራዘሙን ተከትሎ ጆን ኦቢ ሚካኤል ለቼልሲ 9 ቁጥር ቦታ ላይ ብናስፈርመው መልካም ነው እያለ ነው። ምናልባት ይሄንን የሱ ይሄ የግል መልከታ ነው የጆን ኦቢ ሚካኤል። የቼልሲ ደጋፊዎች ምን ትላላችሁ እናንተስ? የቼልሲ ችግር በሮናልዶ የሚፈታ ወይም ደግሞ በዓለም ክለቦች ዋንጫ ቼልሲ ዋንጫ እንዲያገኝ የሮናልዶ ልምድ ያስፈልገናል ብላችሁ ታስባላችሁ? የግል መልከታችሁን አስፍሩልን። ዕለተ ሰኞ ማለዳ የሳምንቱ የመጀመሪያ ቀን በእንደዚህ መልኩ ያሰናዳላችሁን መረጃ ስናደርሳችሁ ላይክ፣ ሰብስክራይብ፣ ሼር ላረጋችሁን ግን አመስግነን ነው። ቀኑ ያማረ ይሁንላችሁ ውድ ቤተሰቦቻችን። መልካም የሥራ ቀን ተመኝተናል። ከጥቂት ደቂቃዎች በኋላ እንመለሳለን። ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ታገኙናላችሁ። መልካም ዕለተ ሰኞ ብለናል በድጋሚ